በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ የቸሩ መድኃኔ ዓለም ወዳጆች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ ዕለቱ ትምህርታችን በቀጥታ እንገባለን። የዕለቱ የትምህርታችን ርዕስ የሚሆነው የዓለቱ ማር በሚለው በመዝሙረ ዳዊት ምዕራፍ 80 በቅንፍ 81 ቁጥር 16 ትምህርትን መሰረት አድርገን ነው። በቅድሚያ ከቅዱስ ወንጌል የምናነበው የዮሐንስ ወንጌል ምዕራፍ 6 ቁጥር 53-59 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ ቁጥር 59 እውነት እውነት እላችኋለሁ የወልደ እጓለ እመሕያውን ክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘለዓለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ዓለት የሚለውን ቃል ስንመለከት በዚህ የቅዱስ ወንጌል ትምህርት ነው። እግዚአብሔር ይመስገን። የቅዱስ ቃሉ በረከት ይደርብን። መልካም። የትምህርታችን ርዕስ ዓለት የዓለቱ ማር በሚል ነው። በቅድሚያ ዓለት የሚለውን ፍቺውን የፊደላቱን እያንዳንዱን የፊደላት ትርጉም ማየቱ ለትምህርታችን ይጠቅመናል። አለት አ አሳወቅኳችሁ፣ አሳወቅኳቸው፣ ለመረጥኳቸው ነቢያት፣ ትንቢቱን በሚል ትርጉም ይሰጠናል። በሌላም አሳየን፣ ለሁላችንም፣ ትንሣኤውን የሚል ትርጉምም ይሰጠናል። መጸነሴን፣ መወለዴን፣ መጠመቄን፣ በገዳመ ቆሮንቶስ 40 ቀንና 40 ሌሊት መጾሜን፣ በቃና ዘገሊላ የመጀመሪያውን ተአምር ማድረጌን፣ ማስተማሬን፣ መከራ መስቀል መቀበሌን፣ መሞቴን፣ 3 ቀን 3 ሌሊት በምድር ልብ መቀበሬን፣ በሦስተኛውም ቀን ሞትን ድል አድርጌ መነሳቴን፣ በ40ኛው ቀን በክብር ማድረጌን፣ በ10ኛው ቀን መንፈስ ቅዱስን መላኬን፣ ዳግመኛ ዓለምን ለማሳለፍ ለፍርድ እንደምመጣ አልደበቅኳችሁም፣ አሳወቅኳችሁ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ ነበርና ዓለት እርሱ ኢየሱስ ክርስቶስ እንደሆነ ነቢየ እግዚአብሔር ቅዱስ ዳዊት በምስጋና ቅኔው የዓለቱ ማር ሲል ገለጸው። ይሄ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ቃል ዓለት ነው። ይህ ዓለት የሆነው ማር በሥጋ ማርያም ለመገለጥ ቁጥር 14 ላይ እንደሚነግረን ቃልም ሥጋ ሆነ ነው የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ጸጋንና እውነትንም ተመልቶ በእኛ አደረ ነው የሚለው። ይህንን እውነት ደግሞ ሲያረጋግጥልን ቅዱስ ጳውሎስ ኢየሱስ ክርስቶስ በሥጋ ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በተዋህዶ ከብሯል፣ ተወልዷል። እንደ ሕፃን ቀስ እያለ አድጎ የሚገባውን ሥራ ሰርቷል። የዓለቱ ማር ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንዳለ ይሄ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እስከ ቁጥር 3 ላይ
ይህንኑ ቃል ሥጋ ሆነ የተባለው የዓለቱ ማርን በዚህ መልኩ ቅዱስ ዮሐንስ ከወንጌሉ ባሻገር በመልእክቱም እንዲህ ሲል አስተምሮናል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው አለ። በመልእክቱ ቅዱስ ዮሐንስ ፍቁረ እግዚእ ድንቅ ነው። በእጆቻችን የምንዳስሰውን የዳሰስነውን አምላክ እግዚአብሔር ክርስቶስ በሥጋ ማርያም ተገልጦ በቀራንዮ የቆረሰውን ሥጋውን ያፈሰሰውን ክቡር ደሙን በማሰብ የዓለቱ ማር በዚህ ይገለጣል። በእጆቻችን የዳሰስነውን ያለው በዓይኖቻችን ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራዋለን። ሕይወትም ተገለጠ፣ አይተንማል ነው። የዓለቱ ማር ኢየሱስ ክርስቶስ ነውና ይህንን እውነት ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 6 እስከ 8 ላይ እንዲህ ይላል። በመጽሐፍ ነው ያለው፣ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው ይላል። እንዲህ አይነቱን ክህደት እንዳይፈጸምብን በዚህ መልኩ ከመመደብ እግዚአብሔር በርኅራኄው በቸርነቱና በአባታዊ ፍቅሩ ሁላችንንም ይጠብቀን። በዓለቱ መሰናከል ውስጥ የገቡ ወገኖቻችንንም ዕውቀትንና ጥበብን ማስተዋልንም ጭምር ይስጣቸው። ኢየሱስ ክርስቶስ የዓለቱ ማር ነው፣ የማሰናከያም አለት ሆነ። ክርስቶስን በአምላክነቱ ያልተቀበሉ ወገኖች ተሰናክለውበታልና እኛን ግን ከዚህ ይጠብቀን፣ የጠፉትንም ይመልስልን። ይሄ አለት ነው። ማሩ አስቀድመን ከቅዱስ ወንጌል እንደሰማነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች በክቡር መስቀሉ ላይ ተሰቅሎ በአምስቱ ቅንዋተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉት ችንካር ተቸንክሮ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ እንድንበላው እንድንጠጣው ሰጥቶን ነበርና የዚያ ምሳሌ ነው። በብሉይ ኪዳን ታሪክ ጎልቶ ከሚታወቀው ታላቅ ትምህርት ብናስታውስ በመሪባ ወይም ክርክር የተነሳበት ስፍራ ስለሆነ መሪባ ማለት በመሪባ ማለት ክርክር ማለት ነው። ጨው ባለው በረሃ ላይ ከአለቱ የፈለቀው ውሃ እስራኤል ዘሥጋ ለጊዜው እፎይታን አግኝተውበት ፈውስ እንደሆናቸው በመጽሐፍ ቅዱስ የታሪክ ትምህርት ላይ ተመዝግቧል። ነገር ግን እስራኤል ዘሥጋ ከአለቱ መልአኩ ቅዱስ ሚካኤል አማካኝነት የፈለቀላቸውን ውሃ ጠጥተው ለዕለቱ ቢረኩበትም ከዘላለም ግን ሞት ሊያድናቸው ሊታደጋቸው አልቻለም። ከአዲስ ኪዳን ዘመን ጀምሮ በረሃ በሆነችው በዚህች በኃጢአት በተሞላች ዓለም ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን በመንሳት በመለኮት መለኮት በሥጋ ማርያም ተዋህዶ በመገለጥ በዕለተ ዓርብ በክቡር መስቀል ላይ እጅና እግሩን በመቸንከር የቆረሰውን ቅዱስ ሥጋውንና ያፈሰሰውን ክቡር ደም የሐዲስ ኪዳን የእስራኤል ዘነፍስ ዘላለማዊ ምግብና መጠጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሕዝበ ክርስቲያን ልናውቀው የሚገባው አዳማጮች አባቶቻችን ቅዱሳን አሁንም ያለነው ሁሉ በትክክል ልንረዳ የሚገባው ይህንን እውነት ነው። ስለ እውነተኛ ትምህርቱ እግዚአብሔር ይክበር ይመስገን። አሜን። ይሄ ነው። ይህንንም እውነት ትምህርት ጌታችን በመዋዕለ ሥጋዌው አስተምሯል። የዮሐንስ ወንጌል ምዕራፍ 6
ከቁጥር 47 እስከ ቁጥር 51 ላይ እንመልከተው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ያለው። ክርስቲያኖች ይህን ቅዱስ ሥጋ በክቡር መስቀሉ ላይ የተቆረሰውን፣ ይህን ክቡር ደም በክቡር መስቀሉ ላይ የፈሰሰውን ቅዱስ ሥጋውን ክቡር ደሙን ቁርባን በሚለው በረከት ልንቀበለው ይገባል። ፈጥነን ፍቅሩ በዚህ መልኩ ተገልጧልና በእግዚአብሔር ቸርነትና ምሕረት ንስሐ በመግባት የዓለቱ ማር ምስጢሩ ይሄ ነው። የእግዚአብሔር ወዳጆች ሆይ በሥጋ ሕይወት ዘመናችን ስንቶቻችንን የዓለቱ ማር ክርስቶስን ቅዱስ ሥጋውንና ክቡር ደሙን ለመቀበል ፈቃደኞች የሆናችሁት የሆነው? የዚህን አሳሳቢ ጥያቄ መልሱን ለእናንተው ቅዱስ ቃሉን ለምትሰሙት እተወዋለሁ። በሌላም ማሩ በምሕረቱና በይቅር ባይነቱ በቸርነቱና በርኅራኄው ይገለጣል። እንዲሁ በቅዱስ ቃሉም ይተረጎማል። በተጨማሪም ከፍጹም የአባትነቱ ጸጋው ጋር ለእኛ ለሰው ልጆች ያለውንም ፍቅር ይገልጣልም ያስረዳልም። ይሄ ነው። ይህንን እውነት ከቅዱስ ወንጌል እንመልከት። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው። ራሱን አሳልፎ ለሞት እስከ መስጠት የደረሰው ለማን ነው? ለእኔና ለእናንተ ነው። ይህንን ፍቅር አውቀን ክርስቶስ እግዚአብሔርን ያዘዘንን እየፈጸምን ብንወድቅ በእግዚአብሔር ቸርነትና ምሕረት እየተነሳን በእግዚአብሔር ረድኤትና በረከት በጸሎትና በጾም ያለንን የዓለቱ ማርን እየተቀበልን በደስታ ይችን ዓለም እስክናልፋት ድረስ ልንኖር ይገባል። ይህንን ነው እያሳሰበን ያለው የዕለቱ ትምህርት ዋናው ምስጢር። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች ምዕራፍ 2 ቁጥር 5 ላይ የገለጠውን እውነተኛውን ፍቅሩን እንመልከት። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን ነው ያለው። እኛ ሞተን በደላችን ሙታን አድርጎን ነበር። ክርስቶስ ከ5500 ዘመን ፍጻሜ በኋላ ከእመቤታችን ቅድስት ድንግል ማርያም ተወልዶ እስከ ቀራንዮ ድረስ ደርሶ የእኛን ሕይወት ሰጠን፣ እርሱ ራሱን ለሞት አሳልፎ በመስጠት። ይህንን በማሰብ የዓለቱ ማርን ከልብ በማክበር ያዘዘንንም ፈጽመን በዚህም ፍቅሩ በምስጋና ጸሎት ልንተጋ ይገባል ማለት ነው። ፍቁረ እግዚእ የጌታ ወዳጅ ቅዱስ ዮሐንስም እንዲህ አለ። በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ለ5500 ዘመን ጠላት ዲያብሎስ ወርሶን በጨለማ ውስጥ እንርመሰመስ ነበር። ድቅድቅ ጨለማ ውስጥ ሆነን የእግዚአብሔር ልጆች ተብለን ግን አንጠራም። ምክንያቱም የ5500 ዘመን ፍዳ ጠላት ዲያብሎስ የሰራልን ሴራ ከእግዚአብሔር ለይቶን ነበርና፣ ዛሬ ግን እኛ የእግዚአብሔር ልጆች ተብለን ልንጠራ አብ አባታችን እንዴት ያለውን ፍቅር ኢየሱስ ክርስቶስን አንድያ ልጁን የማይቀድመውን የማያንሰውን ልጁን ለሞት ለኛ ሲል አሳልፎ እንደሰጠ እዩ ነው ያለው። አስተውሉ። እኛም እንዲሆነን ማለት የእግዚአብሔር ልጆች ተብለን ተጠርተናል። ስለማ ስለ ኢየሱስ ክርስቶስ ፍቅር፣ ስለ እግዚአብሔር አብ ለኛ ያለውን ፍቅር አንድያ ልጁን አሳልፎ በመስጠት ማለት ነው። ይሄንን ፍቅር ነው ክርስቲያኖች በማስተዋል ልናየው ልንመለከተው የሚገባው። በመጽሐፍ ቅዱስ ካልተጻፉ ቅዱሳን የብህንሳው ኤጲስቆጶስ አባ ሕርያቆስ አባታችን አንዱ ነው። ፍቅር ኢየሱስ ክርስቶስን እንዲህ ሲል ገልጾታል። ኃያል ወልድን ፍቅር ከሰማያት ሳበው ነው ያለው። ኃያል ወልድን ፍቅር ከዙፋኑ ከሰማያት ሳበው እስከ ሞትም አደረሰው አለ።
የኛ ፍቅር ኃያሉን ወልድ ፍቅር ኢየሱስ ክርስቶስን ከዙፋኑ ወደ ምድር ስለ እኛ ሲል እስከ ሞት ድረስ ደርሷል። ይህንን ፍቅር ከአባቶቻችን ሐዋርያት የተማረውን የብህንሳው ኤጲስቆጶስ አባ ሕርያቆስ በዚህ መልኩ ገለጠው። ቅዳሴ ማርያም አንቀጽ 127 ላይ ተመልከቱት። ከቀድሞ ጊዜ ጀምሮ ብዙዎች መምህራን ሕዝበ ክርስቲያኑ ይጠይቋቸው የነበረውን አንድ ብርቱ ጥያቄ እኔም ደካማ ወንድማችሁ ዛሬ እጠይቃችኋለሁ። ፍቅር እስከ መቃብር ያደረሰው ደራሲ ማን ነው? ይህንን በቤታችሁ ተመራመሩበት። ብዙዎች ሲመልሱ የምሰማው አዎ ዶክተር ሐዲስ ዓለማየሁ ናቸው በሚል ይሆናል ብዬ እገምታለሁ። ፍቅር እስከ መቃብር ያደረሰው ደራሲ የኔና የናንተ አምላክ የዓለቱ ማር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያደረሰውና የደረሰው በሚል ያና የፊደላቸው ይተረጎማል። ፍቅር እስከ መቃብር የደረሰው ካለን ዶክተር ሐዲስ ዓለማየሁ ናቸው። ፍቅር እስከ መቃብር ያደረሰው ደራሲ ግን በምድር ላይ ማንም የለም፣ የሰማይና የምድር ጌታ አምላክ ክርስቶስ ኢየሱስ ነው። ስለ እኛ ፍቅር ሲል ራሱን ለሞት አሳልፎ ሰጥቷልና። በያና በየ ያለውን ፊደል ሰዎች በፊደል እንደሚሰናከሉ አስቀድሞ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች መልእክቱን ሲልክ እንዲህ ብሏል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ነው ያለው። በፊደል የሞቱ ብዙዎች ናቸውና። በዚህ መልኩ ፍቅር እስከ መቃብር ያደረሰው ደራሲ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፍቅር እስከ መቃብር የደረሰው ደራሲ ደግሞ በሐዲስ ኪዳን ያለው እንግዲህ ጌታ አምላክ ክርስቶስ ያደረሰው ሲባል የደረሰው ከሆነ ደግሞ ዶክተር ሐዲስ ዓለማየሁ በሚል ተመልሱታላችሁ ማለት ነው። ይህንን እውነተኛ ትምህርት ሰምተን ለዘላለም በሕይወት ለመኖር በእርሱ ፍቅር እስከ መጨረሻው ድረስ ጸንተን መጓዝ አለብን። ሕዝቤ ሰምቶኝ ቢሆን ከዓለቱ ማር ባጠገብኳቸው ነበር ነው የሚለው። አሁን የነገረንን ቃሉን ለመስማት እስቲ ጆሮአችንን እንክፈት። ብዙዎች ጆሮአቸውን ይኮረኩራሉ። በማይጠቅም ዘፈንና በማይጠቅም ባልትና ፌዝ ጊዜያቸውን በቲክቶኩም በተለያዩ ነገሮች ላይ ወጥረው እጅግ በሚያሳዝን ሁኔታ ራሳቸውን አጥምደውታል። ከዚህ መንፈስ ውጡ፣ ጊዜ የለንም። መዝሙረ ዳዊት ምዕራፍ 80 በቅንፍ 81 ከቁጥር 13 እስከ 16 ላይ የትምህርታችን ርዕስ የወሰድነው ከዚህ ነው። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበር ነው። ዋናው እግዚአብሔርን መስማት ነው። በሚያስጨንቋቸውም ላይ እጄን በጣልኩላቸው ነበር ነው ያለው። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴውም ስብ ባበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበር ነው ያለን ነቢየ እግዚአብሔር ቅዱስ ዳዊት። ሕዝበ ክርስቲያን፣ ምእመናን፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ ክርስቲያኖች፣ አገልጋዮች፣ ተገልጋዮች፣ የሰው ልጆች ሁሉ የጠፋችሁትን ሁሉ ጨምሮ እግዚአብሔርን ልንሰማው ይገባል። ቃሉ ዕለት ዕለት ሲነገር ለቅዱስ ቃሉ መፍጠን አለብን። ለዚህ ዓለም ዘፈንና ዳንኪራ፣ ቧልትና ፌዝ ጊዜያችንን አናቃጥል። በዚህ ምክንያት እግዚአብሔር ከስንዴው ስቡን ባበላን ነበር፣ ከዓለቱ ማር ከክርስቶስ ፍቅር ባጠገባቸው ነበር ይላል። እንዲያጠግበን በእግዚአብሔር ፍቅር ውስጥ እንኑር። የዓለቱ ማር እውነተኛ ትምህርቱ ምስጢሩ ይሄ ነው። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ቅዱስ አማኑኤል ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።